ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሪዎች ላይክ በማድረግ አበረታቱን። በጣም የሚገርም ነገር ነው። የቤዛ ባህሪ በጣም በቃ ሰውን መሸወድ፣ ሰውን እንትን ማስቀየብ ነውና በቃ አሁን በቃ ተደርሶበታል ማለት ነው። ሁሉም ነገር ግልጽ ወጥቷል። አሁን ኤፍራታም ሳምታለች ማለት ነው። ይሄ ስለ እርግዝና እንኳን ባሰማ ይሄ የአጋቹ የሴቶችን የሚያግት ሰውዬ የሷ ፍቅረኛ እንደሆነች በአፉ ነው ነገረው ባለፈው። ቤዛ ኤፍራታ ደግሞ ተቆጣች ማለት ነው። ሄዳ እንትን ቤዛ ላይ እንዴት እንደዚህ ታደርጊያለሽ? አንቺ ስንት ወንድ ነው እንትን የምታረጊ? በዚህ ናታን የኔ ነው እያልሽ እኔና ናታን አነጣጠልሽው። በዚህ ደግሞ ይሄ ሰውዬ አለ አንቺ አልኖርም የኔ ፍቅረኛ ነው እያለ ነው ይፋት ማለት ነው። እና እያለች ኤፍራታ ራሱ በጣም ነው ተቆጣችው። ይሄ ካሁኑ በኋላ እህቴም ሆኚ ምንም ሆኚ እኔ የዱሮ የሚያለቅስ ኤፍራታ አይደለም ጠንካራ ኤፍራታ ነኝ ብላለች። ጎበዛለች። ፈጣሪ መስገን አሁን ምንም አትልም። ብቻ ቢሆንም የቤዛ መንገድ ጥሩ አይደለም በቃ። ምክንያቱም ቤተሰቦቹም እንደዛ ነው ያሳደጓት። አይታችኋል። አባቱ ሳይሞት በፊት ራሱ ፋይሉን አስቀምጦ ነበር ሄደ እኔ የሆነ ነገር ቢሆን እንኳን ብሎ ለሉሊት ነገረው ማለት ነው። እኔ የሆነ ነገር ቢሆን ይሄ ፋይል የናታን የቤተሰቦቹ ፋይል ስለሆነ በዚህኛው ፋይል አስፈራሩትና እንዲያገባ አድርጉት፣ ምናልባት የሚያስቸግራችሁ ከሆነ ብሎ አስቀምጦ ሄዷል። ሰው እንኳን ቢሞቱ እንኳን መጥፎ ጥሩ ነገር አስቀምጦ ይሄዳል። ቢሞቱ እንኳን ጥሩ ነገር አድርጉ ተብሎ እንትን ይላል። ሳይሞት በፊትም ቤዛን መጥፎ መንገድ ላይ አሳድጎታል። እና እሱም ምንድነው የሷ ያልሆነ ነገር የሷ ለማድረግ ጥሮታል። አይታችኋል። ያ ጊዜ ልጄ ይሄ ያንቺ ሰው አይደለም የራስሽን ሰው ፈጣሪ እስከሚሰጥሽ ጠብቂ አላላትም። ግን ሽጉጥ ይዞ ሄዶ አስፈራራ ልጁን። ፋይሉን ሰጠው። ልጄን ካላገባክ ይሄ የሚፈጠረው እኔ አውቃለሁ ብሎ አስፈራርቶ ሄደ። ናታንም ሳይወድ እሺ ያለ ግን ይሄም ደግሞ አልተሳካም። አያችሁ አልተሳካም። በሰርጉ እስከ ነገ ሲሆን እንደ ዛሬ በሰርጉ ቀን እኮ ነው የተገደለው ማለት ነው ጠዋት። እና ብቻ ይሄኛው ነገር መጥፎ መንገድ ላይ ከሄደ መጥፎ ነገር ነው የሚጠበቀን። እና እሷ አሁን ትክክለኛ መንገድ ብትሄድ ትክክለኛ ነገር ፈጣሪ ይሰጣታል። የሷ ያልሆነ ነገር ላይ ድርቅ ብላለች። በዛ ላይ በዚህም ውሸት እንደገና በእንትን በክኒን ምናምን አስተኝታ ልጁ ጋራ አደረችው፣ አስመሰለችው። በቃ እኔ ከናታን አርግዣለሁ ብላ አወራችው። ለጽዮንም አመነች። ጽዮን አሁን ጭንቅ ውስጥ ነው ያለችው። ምክንያቱም ወንድሙ ላይ ያደረገችው ሁሉ ነገር ጸጽቶታል። በጣም ከባድ ነገር ነው ያደረገችው። በጣም ከባድ ነገር። እኔ የማልመልሳቸው ስህተቶች ሰርቻለሁ። ያ ነገር ማስተካከል የማልችላቸው ነገር ለምሳሌ ስለ እርግዝና ማስተካከል አይቻልም። የእውነቱ መስላ ነው እሷ የእውነቷ መስላ እኮ ነው ማናት ጽዮን ወንድሜ የእውነት አስረግዞታል ብላ ፈርታ ነው። እና ቤዛ ደግሞ ይሄ ነገር ምስጢር ለማንም አልነገረችም። ልክ እርግዝና እንደሆነ ስታይ ከዛ ሰውዬ ጋራ ይሄ አባት ሊሆንለት አልችልም፣ ምክንያቱም አልፈልግሽም ብሎታል። የፈለገውን ካገኘ በኋላ እኔ አካውን በኋላ አልፈልግሽም ብሎ ጥሎታል። አሁን ደግሞ ልክ አባትዮ ሲሞት ለጥቅም ብሎ እኔ ፈልግሻለሁ፣ እወድሻለሁ፣ ምን ሆንሻለሁ አስመስሎ እንጂ አሁንም እኮ አይወዳትም፣ አሁንም አይፈልጋትም። ግን ለድርጅቱ ስር ቤዛ ማግባት አለብኝ ብሏል። እንደዚህ አይነት አስመሳይ ሰው ፈጣሪ ከህይወታችሁ ያስወጣላችሁ። እንዴ ከባድ እኮ ነው። እና ብቻ እንደዛ ነው። ቤዛ ትክክለኛ ሰው አይደለችም። እና ራስ ወዳድ እንደ ቤዛ ራስ ወዳድ እንደ ሉሊት ምቀኛ። ሉሊት አሁን በጣም እሷም እንደዛ በቀጠምም ያለች። ይፋት ደግሞ አውሬ ሰውን ለማጥፋት አይታችኋት ሴቶቹን እንዴት እንደሚያግት
እንዴት እንደሚያስደፍር ብሩን ደግሞ እንዴት እንደሚወስድ ከባድ ሰው ነውና እንደዚህ አይነት ሰው በጣም በጣም በቃ ይሄ ድራማ እንግዲህ ትምህርት እኮ ነው። ድራማ ማለት ትምህርት ነው። ብቻ እንደዛ ነው። የቤዛ መጨረሻ ምን ይሁን? ይሄ ልጅም ደግሞ በምርመራ እኮ ይታወቃል። እና እሷ ራሷን አሳመነችው። እኔ ምን ላደርገው ነው? ይሄ ሰው እኔ ትቶኝ ሊሄድ ነው። በዚህ ናታን እየወደደች ከዚህ ጋራ ትተኛለች። እንዴት ይሆናል እንደዛ? ናታን የኔን ወደዋለሁ ትላለች። በዚህ ደግሞ ከዚህ ጋራ እንዴት ይሆናል? እና በቃ እንደምንም ናታን የዋ ስለሆነ ይቀበለኛል። ይሄ ልጅ ያንተ ነው እለዋለሁ አስመስላለሁ ብላ አብሮ ተኛችሁ ማለት ነው። አብሮ ስትተኛ በቃ ናታን አስረግዞኛል አለችው እና ናታንም ተበሳጨ። ጠዋት ራሱን ሳየው ከሷ ጋራ ተኝቷል። እንዴት እንደዚህ ማድረግ ቻልኩ? እኔ እኮ ከይፉዬ ውጪ ከሌላም ሴት ጋራ መተኛት አልፈልግም ነበረ። ቤዛው እንኳን አስመስዬ ባገባት ምንም ሳንነካካ ነበረ ፍላጎቴ ብሎ ነበርና አሁንም ቢሆን ነፃ ሰው ነው እሱ። ይሄ ቀን ስሰማ በጣም ይደሰታል። እና ሄዳ ደግሞ ኤፍራታ ተስፋ እንድትቆርጥ ብላ እኔ ከሱ ጋር አደርኩ ብላ ነገረችው። እና ግን ቢሆንም ይሄው ፍቅር ነው ብላ ጊዜ ቢታዝኑ እንኳን እስከ ዛሬ ይዋደዳሉ ማለት ነው። እና ዛሬ ደግሞ ኤፍራታ ታግታ ነበረ። ፈጣሪ ነው ያወጣት። ወንድሙ ባይኖርላት አግቶት ነበረ። ይሄ ይፋት የሚባለው ሰውዬ ኤፍራታን እንዲያግቱት ሰራተኞቹን አዞ ነበረ። እና ልክ እነሱ ሲደርሱባቸው ኤፍራታ ወንድሙ መጣባት ማለት ነው። የኤፍራታ ወንድም መጣና አስጣለው ማለት ነው። በዛ ምክንያት እነሱም ሄዱ። ለሌላ ቀን ደግሞ ፈጣሪ ያቅለታል። ግን ይሄ ለድጋሜ እንደዚህ ነገር አይፈጠርም ይቅርታ ነው ያሉ። ሌላ ጊዜ እየተከታተሉ በአሁኑ ሰዓት ይሄ ይፋት የሚባለው ሰው ከናታንም ከእስር ቤት አስመልጠው አስፈትቶ እንደገና ሌላ እስር ቤት ሊያስገባ ነው። ዝግጅት ተዘጋጅቷል ማለት ነው። እና ኤፍራታም እንደዛው እዛ እንትኑ ቤት ምንድነው አግቶ ይሄ ሴቶቹ እንትን ብዙ ሴቶች ስለሚያገት ከነሱ ጋር እንድትኖር ሊያረጉ ነው። እና በጣም ከባድ ነገር ነው ይሄ። በጣም ከባድ ነው። ሁለቱም እስር ቤት እንደገቡ ነው። እስር ቤት እያስገባ ነው። ብቻ የሰውዬ ማስቆም አለበት ይሄ ነገር እላለሁ እኔ። ውድና የተከበራችሁ ከባድ ሁኔታ ነው ይሄ። የኤፍራታና የናታን መጨረሻ ማየት ነው እኔ ጓጓሁት። ኤፍራታ ከታገተች ደግሞ ድራማ የራሱ ድምቀት የለውም። በቃ ሰዎች ሁሉ እንደሚደብራቸው ነው ማቆም። ምክንያቱም ሰው ሁሉ ኤፍራታን ይወዱታል። ኤፍራታ ናታን በጣም ነው የሚወዱትና ከባድ ነው የሚሆነው። ሉሊትና ኤፍራታ ደግሞ ተጣሉ ዛሬ ማለት ነው። ሉሊት ወደ ኤፍራታ ክፍል መጣ ኢንፎርሜሽን ልትሰበስብ ነበረ፣ ግን አልተሳካላትም። እና ልኳን ነው ነገረችው ኤፍራታ ልኳን ነው ነገረችው ማለት ነው። እና አባቱን እንደገደለችው ነው የጠረጠረችው ማለት ነው። ኤፍራታ አባቴን የገደልሽው አንቺ መሆን አለብሽ ነው ያለችው። እንደዚህ በቀላሉ አለቀ